ስለዚህ መንግስተ ሰማይ በአገልጋዮቹ እጅ የነበረውን ሂሳብ ለመተሳሰብ የፈለገ ንጉስ ትመስላለች። ሂሳቡን ማጣራት እንደጀመረም 10,000 ታላንት ዕዳ ያለበትን አንድ አገልጋይ አቀረቡለት። አገልጋዩ ያለበትን ዕዳ መክፈል ስላቃተው እርሱ ራሱ፣ ሚስቱ፣ ልጆቹና ንብረቱ ሁሉ ተሽጠው ዕዳው እንዲከፈል ጌታው አዘዘ። በዚህ ጊዜ አገልጋዩ እግሩ ላይ ወድቆ ታገሰኝ፣ ያለብኝን ዕዳ ሁሉ ከፍላለሁ ሲል ለመነው። ጌታውም አዘነለትና ማረው፣ ዕዳውንም ትቶለት አሰናበተው። ያ አገልጋይ ከጌታው ፊት እንደወጣ 100 ዲናር የእርሱ ዕዳ ያለበትን አገልጋይ ባልንጀራውን አግኝቶ እንቅ አድርጎ በመያዝ ያለብህን ዕዳ ክፈለኝ አለው። ባልንጀራው አገልጋይም ከፊቱ ወድቆ ታገሰኝ እከፍልሃለሁ ብሎ ለመነው። ነገር ግን ሊታገሰው ፈቃደኛ ስላልነበረ ያለበትን ዕዳ እስኪከፍለው ድረስ ወህኒ ቤት አስገባው። የሆነውን ነገር ያዩ ሌሎች አገልጋዮችም በጣም አዘኑ። ሄደውም ሁኔታውን በሙሉ ለጌታቸው ነገሩት። በዚህም ጊዜ ጌታው አገልጋዩን አስጠርቶ እንዲህ አለው፣ አንተ ክፉ አገልጋይ፣ ስለለመንከኝ ያን ሁሉ ዕዳ ተውኩልህ። እኔ እንደማርኩ አንተም ባልንጀራህን ልትምረው አይገባህም ነበርን? በቁጣም ያለበትን ዕዳ ከፍሎ እስኪጨርስ ድረስ ለአሳሪዎች አሳልፎ ሰጠው። ስለዚህ እያንዳንዳችሁ ወንድሞቻችሁን ከልባችሁ ይቅር ካላላችሁ የሰማዩ አባቴ እንደዚሁ ያደርግባችኋል።